ሌላው እዚህ ቪዲዮ ላይ ታሪካዊ የሆኑ ዕቃዎችን ተጠቅመናል ታሪካዊ ዕቃዎቹ ምንድናቸው ሴቶቹ ያደረጉት የጆሮ ጌጦች 1978 አካባቢ ላይ 22 አመት በፊት ማለት ነው በኢትዮጵያ አቆጣጠር ኑቬቴ የሚል ቤት አለ ኑቬቴ የሚባል ፒያሳ ታቋለህ ከማሙዱ ሙዚቃ ቤት ጎን እና በዛ ዘመን የነበሩ ቆነጃጅትና ወይዛዝርት ፋሽን ሲከተሉ እዛ ቤት ይሄዳሉ ቆንጆ ልብሶችን ቆንጆ ጌጣጌጦችን ይገዙ የሚለብሱበት ቤት ነው ስለዚህ እኛም እዚህ ቪዲዮ ላይ ተጠቀምናቸው የጆሮ ጌጦቹ 78 ላይ አካባቢ ላይ የነበሩ እዛ ኑቬቴ ዲስፕሌይ ላይ ተደርድረው የነበሩትን የጆሮ ጌጦችን አግኝተን ነው ለመጠቀም ሞከርነው የጆሮ ጌጦች ከዛ በተረፈ አጼ ኃይለ ሥላሴ ወደ ደብረ ዘይት የቀዩ መኪና ረጅሙ ካዲላክ ወደ ደብረ ዘይት ሲሄዱ ሚዝናኑበት የነበረ መኪና ራሱ ቤተ መንግስት ውስጥ ከቤተ መንግስት ከገዛ ግለሰብ አግኝቼ ለመጠቀም ሞክረናል ሌላው ኪቦርዱ የምናየው ኪቦርድ 1974 ላይ ጀማይኔ ከኦሎምፒክ ባንድ ከሚባል ባንድ ጋር ኤፍሬም ታምሩ ጀማይኔ የተቀረጸበትን ፒያኖ ነው የተጠቀመው የሙዚቃ መሳሪያው ማለት ነው እሱን ለመጠቀም ሞክረናል ድሮ ካስታወስካት ያው ይሄ እንደምታየው እቺ ባለዶሮ አካውያ እሷን በዳንስ ኮሪዮግራፊ ጽፈንላት ካውያዋንም ለመጠቀም ሞክረናል የድሮ ስልክ ለመጠቀም ሞክረናል በተቻለ መጠን በዛ ዘመን ውስጥ የነበሩትን አሪፍ ነገሮች ሁሉ ወይም ያን ዘመን ሊያስታውሱ የሚችሉ ማቴሪያሎችን ተጠቅመናል ሌላው ዳንሰኞቹ የለበሱት ልብስ ላይ አልማዝ ሽብሬ ቆንጂት ሂሩት የሚሉ ስሞች አሉ እነኛ ስሞች በዛ ዘመን የነበሩ ቆነጃጅት ወይም በዛ ዘመን የነበሩ ሴቶች የሚወጣላቸው አሪፍ የሚባሉ ስሞች ናቸው አሪፎቹ ስሞች ናቸው ኢትዮጵያውያን ስሞች ናቸው የኢትዮጵያ የቆንጆች ስም ነው በአሁን ሰዓት ተረስቶ ሌላ አይነት ነገር ነው ሌላ ስም የሚወጣው ሌላ ስም ነው እና እነኛን ስሞች ለምን መለስ ብለን አናያቸው ከቻልንም ለምን አናወጣቸው ለልጆቻችን ዛሬ ስማንሰይምበት ምክንያት አለን ነገር ነውና ያንንም ለማለት ነው እነኛን ስሞች ለማስታወስም ቲሸርቶቻቸው ላይ የተጠቀሙት ስም ክሬቲቪቲው ያን ይመስላል በዛ መልኩ ነው የሰራነው እንግዲህ ባቲ በጆሲሙድ እነኝን የመሰሉ ለየታሉ ነገሮች አሉ እንግዲህ ወደ ካሜራ ጥበቡ ስንመጣ ባቲ በጆሲሙድ ሲሰራ በካኖን HD1 ካሜራ ነው የቀረጸው እንግዲህ በአሁን ሰዓት አሉ ከሚባሉ ትልቅ የሚባሉ ካሜራዎች በእኛ ሀገር ስታንዳርድ ሊሰሩ በሚችሉ ትልቅ በሚባለው ኦልሞስት ትልቅ በሚባለው አሪፍ ኳሊቲ ነው የሰራው ካኖን HD1 ካሜራ ከዛ በተረፈ እዛ ክሊፕ ላይ የምታያቸው ባክግራውንዶች ሁሉ እኛ ራሳችን ስቱዲዮ ስክሪፕት ያደረግናቸው ባክግራውንዶች ናቸው እንጂ ከየትኛው ቦታ መጣ ቀለሞቹን ስንመርጥ ቁጭ ብለን የመረጥነው ባክግራውንዶቹ ላይቶቹ ኤቭሪቲንግ የተሰራው ስቱዲዮ ውስጥ ነው የሰራናቸው ከዛ በተረፈ የምናየው መድረክ አለ አሁን ትልቅ መድረክ ይሄንን መድረክ የምናየው መድረክ ደግሞ የሰራነው እኛው ነን ስቱዲዮ ውስጥ በአኒሜሽን የተሰራ በ3D አኒሜሽን እያንዳንዱ ግለሰብ ሲቀረጽ ለየብቻ ነው የተቀረጸው ሙዚቀኛው ምናምን ቀርጸን ከዛ በኋላ ነው እኛ የተረደርናቸው እና በፊልም ጥበብ ውስጥ በተቻለ መጠን ለሀገራችን አስተዋጽኦ ሊያደርግ የሚችል አይነት ቪዲዮ ከመስራት አንፃር ነው የሰራነው ያንን ቪዲዮ የሰራነው እንግዲህ ጠቅለል ለማድረግ በስተመጨረሻ ይሄንን ቪዲዮ ሲሰራ ብዙ ጊዜ ለየት ያለ ነገር መስራት አሁንም ከዚህ በኋላም ቃል የምገባው ነገር ለየት ያለ ነገር መስራት ሁሉ ጊዜ ህልሜ የሀገራችን ሙዚቃ በሀገራችን ሰዎችና ተመልካቾች ብቻ ሳይገደብ የተለያዩ ሌሎች ጣቢያዎች ላይ ሊታይ በሚችል ስታንዳርድ ሊሰራ የሚችል አይነት ነገር ከመስራት አንፃር ነው ይሄንን ቪዲዮ የሰራው ይህ ቪዲዮ ሲሰራ የሀገራችን ሙዚቃ እዛው አገር ውስጥ ተመርቶ አገር ውስጥ ለሀገር ውስጥ ሰዎች ብቻ ኮንሰፕሽን ከሚቀርብ ለማርኬቱ ኮንሰፕሽን ከሚቀርበው ባለፈ በውጭው ዓለምም በሌሎች ሀገራትም ላይ ደረጃውን የጠበቀ ነገር ሰርተን የሀገራችንን ሙዚቃ የማሳደግ ህልም ውስጥ ስላለ ከዛ አንፃር ነው ይሄንን ቪዲዮ የሰራነውና እንደምትወዱት ተስፋ አደርጋለሁ ትወዱታላችሁ እርግጠኛ ነኝ እንድትመለከቱት እንጋብዣችኋለሁ
من هند على السكاشي